በጥንት ጃፓኖች ዘንድ ኪንሱጊ የሚባል አንድ ጥበብ ነበረ። ይህ ጥበብም አንድ የሸክላ ዕቃ በተሰበረ ጊዜ ዕቃውን በወርቅ በብር እንዲሁም በተለያየ በሚያማምር ፈርጥ አሳምረው ለጌጥ ያስቀምጡት ነበር። ወዳጄ ሆይ አንተም በተሰበርክበት በወደክበት ሰዓት ስብራትን፣ ጉዳትን፣ መሰናክል ሁሉን ወደ ተሻለ ቦታ ወደ ተሻለ ከፍታ የምትወጣበት እንጂ ስብራትን ደብቀ በውስጥ አምቀ የምታለቃቅስበት እንዲሁም በስብራት ሮሮ እያሰማ እድሜን የምትገፋበት ጊዜ ሊሆን አይገባም። ጠቢባኑ ያንን ርካሽ የነበረውን ሸክላ በወርቅ ለብጠው እንደሚያሳምሩት ሁሉ አንተ ስብራትን ሁሉ ወደ ከፍታ የምትወጣበት መወጣጫ ውበትህ አድርገው። እጅ አትስጥ። ተሰብሬያለሁ ከእንግዲህ ዋጋ የለኝም ብለው ወደኋላ አታበቅብቅ። ይልቁንም ያንን ስብራትን፣ ያንን ውድቀትን፣ ያንን ስኬት ማጣትን ሁሉ መገፋትን ሁሉ ለመልካም ግብአትነት አድርገህ ተጠቀምበትና ወደ ተሻለው ከፍታ ውጣ። ያኔን ዋጋ የቱ እንደሆነ የምታውቀው